ብልሆች ትዕግሥተኞች ናቸው፣ ሞኞች ጠባቂዎች ናቸው። ጠባቂነት ትዕግሥተኝነት አይደለም፣ ትዕግሥትም ጠባቂነት አይደለም። የምትታገሰው እየሠራህ ነው። ግብህን ቆመህ አይደለም የምትጠብቀው፣ እየሄድክ ነው የምትደርስበት። መጠበቅ በሽታ ነው። ከመጠበቅ በሽታ መዳን የሚቻለው በሥራ ነው። ከሰው የምትጠብቅ ከሆነ መተማመኛህ ውጫዊ ነገር ነው። አምጪውም አስቀሪውም አንተ ነህ። ዕድል የሚሰምርልህ፣ አጋጣሚ የሚሳካልህ እጅና እግርህን ታቅፈ ቁጭ ብለ በመጠበቅ ሳይሆን የልብህን በር ለመልካም አጋጣሚ ክፍት ስታደርግና ዕድልን ፍለጋም አደባባይ ስትወጣ ነው። ሎተሪ ካልቆረጥክ እንደማይደርስ ሁሉ ልታገኘው የምትሻውን ዝም ብለ ከጠበቅከው አይመጣም። ከሞከርከው ግን አንተው ራስህ በጊዜ ሂደት ታመጣዋለህ። ከጊዜ የምትጠብቅም ከሆነ ጊዜ በራሱ ይዞት የሚመጣው ነገር የለም። በጊዜ ውስጥ ያለኸው አንተ ነህ። በአንድ አገር ውስጥ ታማኝ ውሻ የነበረው አልቃድር የሚባል ሰው ነበር። ይሄ ሰው ኑሮ አልሰምርለት ሲል የመከራ ጎጆውን ዘግቶ ላይመለስ ተሰደደ። ውሻው ለሳምንታት በቤቱ በራፍ ላይ ኩርምት ብሎ ጌታውን ሲጠብቅ ከሰነበተ በኋላ በተኛበት ሞቶ ተገኘ። የአልቃድርን ውሻ መጨረሻ የተመለከተና ሕይወት የከፋችበት የመንደሩ ነዋሪ እሄዳለሁ እንጂ እሄዳለሁ የትም እንዳልቃድር ውሻ ስጠብቅ አልሞትም ሲል አንጎራጎረ ይባላል። አዎ ትዕግሥት እጅን አጣጥፎ መጠበቅ አይደለም። ትዕግሥተኞች እየሞከሩ እየተፍጨረጨሩ ነው የሚሹትን የሚጠብቁት። ትዕግሥት የመጠበቅ ችሎታ አይደለም። ይልቁንስ ዕቅድን በትናንሽ ጊዜ ከፋፍሎ በትንሹ እያሳኩ ትልቅ ግብ ለማሳካት ጠንክሮ የመስራት ችሎታ ነው። ብዙዎቻችን የምንወደውና የምንፈልገውን ነገር ያላገኘነው ነገርየውን ስለምንጠብቀው ብቻ ነው። አብዛኞቻችን ከቤተሰብ እንጠብቃለን፣ ከወዳጆቻችን እንጠብቃለን፣ ከአለቆቻችን እንጠብቃለን፣ ከመንግሥት እንጠብቃለን፣ ከጊዜ እንጠብቃለን፣ ከአምላክ እንጠብቃለን። ጠባቂነት ተጠናውቶናል። ፍቅርንም፣ ደግነትንም፣ ቅን ሐሳቢነትንም፣ ሰላምንም የምንጠብቀው ከሌላ ሰው ነው። ምንም ነገር እንዲሰጠን እንጂ እኛ ለመስጠት ፈቃደኛ አይደለንም። እኛ የምንፈልገው ሌላውም እንደሚያስፈልገው አንረዳም። ማህተመ ጋንዲ ትዕግሥት ማጣት በጦርነት መሸነፍ ነው ይላል። ዓላማህን የሚያደናቅፍ ሳንካ ሲገጥምህ ትዕግሥት የምታጣ ከሆነ የኑሮህን ጦርነት እየተሸነፍክ ነው ማለት ነው። እየተንገዳገዱ መራመድ፣ እየወደቁ መነሳት የሚቻለው ትዕግሥት ሲኖር ነው። ትዕግሥተኞች ከልፋታቸው የሚጠብቁ፣ ዘርተው ለማጨድ ግባቸውን እየተንከባከቡ፣ ዕቅዳቸውን ውሃ እያጠጡ ፍሬውን በተስፋ የሚጠባበቁ ምርጥ ገበሬዎች ናቸው። ጠባቂዎች ግን እንዲሁ በነፃ ከሰማይ መና የሚጠብቁ አደገኛ ቦዘኔዎች ናቸው። ወዳጄ መጠበቅ በራስ ሕይወት ጊዜ ላይ መተኛት ነው። የተኛ ከሞት የሚሻለው መንቃት ስለሚችል ነው። አሁን ካልነቃህ፣ ዛሬ ራስን ካልቀሰቀስክ የመኝታ ዘመንህ ይረዝማል። የመንቂያ ጊዜው አሁን ነው። ትክክለኛውን የለውጥ ጊዜ የምትጠብቅበት ትክክለኛው ሰዓት ነገ ሳይሆን ዛሬ ነው። ስለ ነገ እርግጠኛ መሆን አይቻልም። ስለ ወደፊቱ ለማወቅ አይቻልም። ነገ ጉልበት ሊከዳህ ይችላል። ከነገ ወዲያ በሕይወትህ ላይ ምን እንደሚፈጠር የማወቅ ችሎታ የለህም። በእጅህ ያለው ውዱ ሀብት አሁን ነው። ነገን አትጠብቅ። ዛሬህን ተንከባክበህ ያዘውና ተጠቀምበት። ዛሬን በእጃቸው ያደረጉ ነገም ወደፊትም የነሱ ነው። እየሰሩ መታገስ እንጂ ባዶ እጅ ሆኖ መጠበቅ የትም አያደርስም። ይህ የኛ ቤት ነው። መሐመድ ሲራጅ ነኝ። ሼር፣ ላይክ፣ ሰብስክራይብ